ክብራትና ክብራን ሰላም አለይኩም። በቅድሚያ በ1446ኛው ዓመተ ሂጅራ የሐጅ ስነ ስርዓት ላይ ለመካፈል የሚጓዙ መንገደኞችን ለማስተናገድ የኢትዮጵያ አየር መንገድ ግሩፕ ዝግጅት ምን ይመስላል የሚለውን ለመቃኘት ጥሪያችንን አክብራችሁ በዛሬው ዕለት እዚህ በመገኘታችሁ ልባዊ ምስጋናችንን ለማቅረብ እንወዳለን። የኢትዮጵያ አየር መንገድ እንደከዚህ ቀደሙ ሁሉ የአራህማን እንግዶች የሆኑትን ሁጃጆች በልዩ ሁኔታ ለማስተናገድ ዝግጅቱን አጠናቋል። በዛሬው መርሃ ግብርም የምንመለከተው ይህንኑ ነው። ዝግጅታችንን በይፋ ለማስጀመር የመክፈቻ ንግግር እንዲያደርጉልን የኢትዮጵያ አየር መንገድ ግሩፕ የንግድ ዘርፍ ዋና ኃላፊ የሆኑትን አቶ ለማ ያደቻን ወደ መድረክ ለመጋበዝ እወዳለሁ። አቶ ለማን በክብር ተቀበሉ። የተከበሩ አባታችን ዶክተር ሼህ ሀጂ ኢብራሂም ቱፋ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት፣ የኢትዮጵያ የዑለማ ምክር ቤት ሰብሳቢና የኢትዮጵያ የሃይማኖት የበላይ ጠባቂ፣ የተከበሩ ሼህ አሚድ ሙሳ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ጸሐፊ፣ የተከበራችሁ የኢትዮጵያ አየር መንገድ የሥራ አመራር አባላት፣ የተከበራችሁ መላው የእስልምና እምነት ተከታይ ወንድሞቻችንና እህቶቻችን፣ የተከበራችሁ የሚዲያ አባላት፣ ክቡራትና ክቡራን፣ በቅድሚያ እንኳን ለዘንድሮ የሐጅ ጉዞ በሰላም አደረሳችሁ ለማለት እወዳለሁ። እንደሚታወቀው ድርጅታችሁ የኢትዮጵያ አየር መንገድ በየዓመቱ ከእስልምና ጉዳዮች ጠቅላይ ምክር ቤት እና ከመላው የሙስሊም ማህበረሰብ ጋር በመሆን በርካታ ተግባራትን ሲያከናውን ቆይቷል። እንደከዚህ ቀደሙ ሁሉ የዘንድሮው የሐጅ ጉዞ ከኢትዮጵያና ከመላው ዓለም ወደ ሳዑዲ አረቢያ ለምናጓጉዛቸው ክቡራን የሙስሊም ማህበረሰብ ደንበኞቻችን የኢትዮጵያ አየር መንገድ በርካታ በረራዎችን በማዘጋጀት ለሐጅ ተጓዦች ብቻ የሚውል የመስገጃና ማረፊያ ያለው ተርሚናል በማዘጋጀት በሁሉም የደንበኞች አገልግሎት ቦታዎች የሐጅ ተጓዥ መንገደኞቻችን የተቀላጠፈ አገልግሎት እንዲያገኙ አየር መንገዱ ዝግጅቱን ያጠናቀቀ ሲሆን ለሐጅ ተጓዦች የሚሰጠውን አገልግሎትም አጠናክሮ ይቀጥላል። በመጪው